ሰላም ጋይስ፣ ዛሬ የዚህን ድራማ ቀጣይ ክፍል እናያለን። ለቻናሉ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ከተመቻችሁ ላይክ አድርጉት። አሁን ወደ ክፍል 3 እንግባ። ጀግናው ጀግናዋን አድኖ ወደ ቤት ካመጣት በኋላ ሌሊቱን ሙሉ ሲንከባከባት አድሮ አጠገቧ ተኝቷል። እሷ ጠዋት ስትነቃ ጀግናው እጁ ላይ ጉዳት ቢኖርም ለራሱ ሕክምና ሳያደርግ ለሷ ሲጨነቅ እንደነበር አየች። ጀግናው ማሰሪያ መጣ እጁን ስታስርለት ጀግናው ምን እያደረግሽ ነው ብሎ ጮህባት። እሷ ግን አትጮህብኝ፣ ቁስሉ ትልቅ ነው ካልታሰረ አይድንም ብላ አረጋጋችው። ስለደረስክልኝ አመሰግናለሁ አለችው። ማሰሪያውን በቢራቢሮ ቅርጽ እያሰረችለት አባቴ ቁስሎች የእድገት ምልክቶች ናቸው ይለኝ ነበረ ስትል የልጅነት ትውስታዋን አጫወተችው። በልጅነቴም የጎረቤታችን ልጅ ሲቆስል እንዲህ ነበር የማስርለት፣ አሁንም እሱ እስኪመለስ በናፍቆት ተጠብቀዋለሁ አለችው። ጀግናው ይህን ሲሰማ ልቡ ተነክቶ ተነሳና ወደ እናቱ ፎቶ ሄደ። ልበቀላቸው መጥቼ እንዲህ ተወደኛለሽ ብዬ አልጠበቅኩም በማለት በልቡ አለቀሰ። ለሷ ያለኝ ማንነት ብገልጽላት ምን ይፈጠር ይሆን በማለት በጣም ተጨነቀ። በዚህ መሃል የክፋዋ ሴት ልጅ አንድ አዲስ መረጃ አገኘ። ጀግናዋ በኩባንያው ውስጥ የ10% ድርሻ እንዳለ ታወቁ። ይሄን ድርሻ አባቷ የሰጣት ቢሆንም እሷ እስካሁን አታውቅም ነበረ። ጸሐፊዋ ይህንን ድርሻ ለመቀማት አዲስ እቅድ ማውጣት ጀመረች። ጀግናው ለጀግናዋ የጂፒኤስ መከታተያ ያለበት ሰዓት ገዝቶ ሰጣት። ደህንነትሽ ያሳስበኛል አላት። ጀግናው ሰዓቱን በእጇ ላይ እያሰረላት በመካከላቸው የፍቅር ስሜት ተፈጠረ። ወደ ሙዚየም ልንሄድ ስለሆነ ተዘጋጂ አላት። ጀግናዋ አክስት ስላደረሰችብኝ በደል አውቃለሁ፣ ለምን እንዲህ ያደረገች ብላ ጠየቀችው። ጀግናው ግን ሰዎች ስለ ጮኝነታችን ወሬ ስለወሩ በስህተት ያደረገችው ነው፣ አትጨነቂ ብሎ ዋሸላት። እኔ ሰራተኛ ነኝ ወይስ እጮኛ ብላ ስትጠይቀው እንደፈለግሽ መሆን ትችያለሽ አላት። ጀግናው በስምሽ ያለው የ10% ድርሻ ብትሰጪኝ ቤቱንም ሆነ የፈለግሽው ነገር መልስልሻለሁ ብሎ ጠየቃት። ጀግናዋ ግን ይሄ እናቴ የመጨረሻ ትውስታ ነው፣ ለማንም አልሰጥም ብላ እምቢታዋን ገለጸች። የጸሐፊዋ ልጅ ጀግናዋ ወደ ሆቴል እንድትሄድ በማድረግ ሌላ ተንኮል አዘጋጀላት። ከአለቃሽ ጋር ስብሰባ አለባችሁ ብለው ዋሽተው ሆቴል ውስጥ ብቻዋን እንድትሆን አደረጓት። ጸሐፊዋ ይህንን የ10% ድርሻ ለማግኘት ጀግናዋን በሆነ መንገድ ለማጥመድ ወሰኑ። ጀግናዋ በተመሳሳይ ሆቴል ሌላ ስብሰባ ነበረው። ጀግናዋ መልእክት ትልካላት ሆቴል ነኝና አለችው። ጀግናዋ ሆቴል ውስጥ ሆና ጀግናዋ ስትጠብቅ አንድ ሰው መጥቶ አለቃሽ ስልክ እየተናገረ ነው፣ እዚህ ጠብቂ አላት። እነዚያ ሰዎች በጸሐፊዋ ልጅ ትዕዛዝ ጀግናዋን አደንዛዥ እጽ የተቀላቀለበት መጠጥ እንዲጠጣ አደረጓት። እሷም ራሷን እስከማታውቅ ድረስ ከልክ በላይ እንድትጠጣ ተገደደች። መቆም እንኳን ቃታት። ጀግናው የሆነ ነገር እንደተፈጠረ ጠርጥሮ ወደ ክፍሉ ሲመጣ የጸሐፊዋ ልጅ ጀግናዋ ሊደፍራት ሲሞክር አገኘው። ጀግናው በንዴት እዚህ ምን ትሰራለህ አለው። ልጁም እሷ ራሷ ናት የፈለገችኝ ብሎ ሊዋሽ ቢሞክርም ጀግናው በጥፊ መታው። ሁሉንም ድርጊትህን ቀርጨዋለሁ፣ አሁኑኑ ከዚህ ካልወጣህ ለፖሊስ እሰጥሃለሁ ብሎ አባረረው። ጀግናዋን በሰላም አረጋግቶ ሊወስዳት ሲሞክር እሷ ግን በስካር መንፈስ ሆና እጁን ያዘችው። ሲሲንግ እያለች የልጅነት ስሙ ስትጠራው ጀግናው በድንጋጤ ቆመ። የልቡ ቁስል እንደገና ገረሼ። ጀግናዋ በፍቅር ስሜት ሳማት። ነገር ግን በልቡ እንዲህ ያለ ስሜት ውስጥ ሆና መጠቀሚያ ማድረግ የለብኝም ብሎ ራሱን ገታ። ወደ ቤት እንደደረሱ የጀግናዋን የድሮ ማስታወሻ ደብተር ሲያነብ ጀግናዋ ነቃችና ከእጁ ነጠቀችው። በግል ህይወቴ ለምን ትገባለህ? ይህ የኔ ምስጢር ነው ብላ በንዴት ጮኸችበት። ጀግናው ግን የአንቺን ታሪክ ማወቅ አለብኝ፣ ምክንያቱም ወደፊት እንዴት እንደመቆጣጠርሽ ማወቅ ስላለብኝ ነው ብሎ ደረቅ ምላሽ ሰጣት። በሚቀጥለው ቀን ጀግናዋ ሆቴል ውስጥ ከሌላ ሰው ጋር ስትዝናና የሚያሳይ ፎቶ በዜና ተሰራጨ። ጀግናዋ በድንጋጤ ወደ ጀግናው ቢሮ መጣች። ይሄንን ያደረከው ጮኝነታችንን ለማፍረስ ብለህ ነው? ስሜን ለምን አጠፋህ ብላ ወረደችበት። ጀግናዋ ስታለቅስ ትላንት ሆቴል እንዲሄድ ያዘዝከኝ አንተ ነህ፣ መጠጥም ያስጠጣኸኝ አንተ ነህ ብላ ከሰሰችው። ጀግናው ግን እኔ ማንንም አላዘዝኩም፣ ማንም እንደያጠጣሽም አልነገርኩም ብሎ ካደ። ማን እንደጠለፈሽ ሄደሽ መመርመር ትቻለሽ፣ እኔ ግን ይህንን ስራ አልሰራሁትም አላት። አክስቱ መታ ጀግናውን ይህች ልጅ ስምህን እያጠፋሽ ነው፣ ለምን ከቤት አታባርራትም ስትል ወተወተችው። ጀግናው ግን እሷን አልኳት እንጂ ሌላ ነገር አላደርግም፣ እባክሽ በህይወት ያትግቢ ብሎ ለአክስቱ ጠንካራ ምላሽ ሰጣት። ጀግናዋ በውጭ ተቀምጣ ስታለቅስ ጀግናው ሊያያት መጣ። እሷም እንደገና ሲሲንግ በመጨረሻ መጣህ ብላ አቀፈችው። ጀግናዋን በንዴት ያዛት። እሷም በጥፊ መታችው። በዚህ ግርግር መሃል ግን የጀግናውን ትከሻ ላይ ያለውን ጠባሳ አየች። ይህ ጠባሳ በልጅነታችን የመስታወት ስባሪ የወጋህ ጠባሳ ነው፣ አንተ ሲሲንግ ነህ ብላ ጮኸች። ጀግናው ግን ማንነቱ እንዳይታወቅ ይህ በሌላ አደጋ የደረሰ ጠባሳ ነው፣ አንቺ የምትዩን ሰው አላውቀውም ብሎ ካደ። ጀግናዋ ግን አላመነችውም። እያዋሸህ ነው፣ ሲሲንግ ካልሆንክ ለምን ይህ ጠባሳ እዚህ ቦታ ላይ ተገኘ ብላ ተከራከረች።
ጀግናው በሰውነቴ ላይ ብዙ ጠባሳዎች አሉ፣ ለእያንዳንዱ ደግሞ ታሪክ ልትፈጥሪ ትችያለሽ በማለት ማንነቱን ለመደበቅ ሞከረ። የሸሚዙን ቁልፍ ከፍቶ አክስቱ በልጅነቱ በዱላ ስትደበድበው የነበሩትን ብዙ ጠባሳዎች አሳያት። ሌላ ጊዜ እንዲህ ያለ ሙከራ እንዳታደርጊ ብሎ አስጠነቀቃትና ጥሏት ሄደ። ጀግናዋ ግን አሁንም ጥርጣሬው አልቀነሰም። ጀግናዋ ሲሲንግ መሆኑን ለማረጋገጥ ሌላ ማስረጃ ያስፈልገኛል ብላ ማሰብ ጀመረች። የጸሐፊዋ ልጅና እናቱ ጀግናዋን ከስልጣን ለማውረድና ጀግናዋን ለመጠቀም አዲስ ተንኮል ሲያወሩ ይታያሉ። እነሱም ሚስተር አን የተባለውን ሰው ተጠቅመን ጀግናውን ማዳከም አለብን ብለው ተስማሙ። ጀግናዋ ወደ ቢሮ ስትመጣ አንዳንድ ሰራተኞች ከስራ እየተባረሩ መሆኑን ሰማች። ይህን ያደረገው ጀግናው መሆኑን አወቀች። ጀግናዋ አሁንም ጀግናው ሲሲንግ መሆኑን ለማረጋገጥ አንድ ዘዴ ዘየደች። ጀግናው ለኦቾሎኒ ከባድ አለርጂ እንዳለበት ስለምታውቅ ኦቾሎኒ ያለበት ቪጋን ካፌ ይዛለት መጣች። ጀግናው ግን የእሷን ተንኮል ወዲያውኑ ነቃባት። እዚህ ጠብቂኝ በኋላ ጠጣዋለሁ ብሎ ላካት። ጀግናዋ በሩ ላይ ሆና መጠጣቱን ስትጠባበቅ ሌላኛው ረዳቱ ወደ ውስጥ ገባ። ጀግናው ይህን ቡና ጠጣው፣ ግን ለጀግናዋ እኔ የጠጣሁት አስመስል ብሎ ለረዳቱ ሰጠው። ረዳቱ ቡናውን ጠጥቶ ሲወጣ ጀግናዋ እቅዷ የከሸፈ መሰላት። እንዴት አላርጂው አለዘውን ብላ ግራ ተጋባች። ረዳቱ ለጀግናው ጸሐፊዋና ልጇ ድርሻቸውን ለመቀማት ከባለሀብቶች ጋር እየተነጋገሩ ነው የሚል መረጃ ሰጠው። ጀግናው ዋናው ትኩረትሽ ከጀግናዋና ከጸሐፊዋ ልጅ ላይ ይሁን፣ 10% ድርሻ ወደ እነሱ መሄድ የለበትም ብሎ አዘዘ። ጀግናው አሁንም ተስፋ ሳትቆርጥ ጀግናውን ወደ መጋዘን ክፍል ይዘው ሄደች። ጀግናው በልጅነቱ ጨለማ ክፍል ውስጥ ታስሮ ስለነበር ለጨለማ ከፍተኛ ፍርሃት እንዳለበት ታውቃለች። መጋዘኑ ውስጥ ገብታ መብራቱን አጠፋችውና በሩን ዘጋችው። ጀግናው በድንጋጤ መተንፈስ አቃተው። ጀግናው በፍርሃት ሲንቀጠቀስ ጀግናዋ መታቀፈችው። ልክ በልጅነታቸው እንደምታደርገው መተንፈሻ ዘዴዎችን ነገረችው። ሲሲንግ አሁንስ እኔ መሆኔን አላወቅም ለምን ተዋሻለህ ብላ ጠየቀችው። ጀግናው ግን አሁንም በንዴት እኔ እሱ አይደለሁም አልኩሽ ብሎ ገፍትሯት ወጣ። ጀግናዋ እያለቀሰች ቀረች። ጀግናው ግን በልቡ እውነቱን ልነግርሽ አልችልም እያለ በቁጭት ሄደ። የክፍል 3 ታሪክ በዚህ ላይ ያበቃል። በሚቀጥለው ክፍል እስክንገናኝ ድረስ ቸር ቆዩ።